አሜሪካ ስትባል ወደ አእምሯችሁ የሚመጣው የቴክኖሎጂ ማማ፣ የሆሊውድ ድምቀትና የኒውዮርክ ግርግር ሊሆን ይችላል። ነገር ግን ከዚህ ሁሉ ጀርባ ጊዜ የቆመባቸው የሚመስሉ መንደሮች፣ አስገራሚ የሃይማኖት ሕጎችና በምግብ ምክንያት ብቻ የተለያዩ ማህበረሰቦች አሉ። ዛሬ የአሜሪካን ሌላኛውን ገጽ እናያለን። ዓለም በቴክኖሎጂ እየተነጠቀች ባለችበት በዚህ ዘመን ጊዜ የቆመባቸው የሚመስሉ ሰዎች አሉ። ጎረቤቶቻቸው በኤሌክትሪክ፣ በኢንተርኔትና በሰው ሰራሽ አስተውሎት ወይም ኤአይ ሲመራመሩ፣ እነሱ ግን አሁንም በሻማ ብርሃን ይኖራሉ። ልብሳቸውን በእጅ ይሰፋሉ፣ መኪናን እንደ ኃጢአት ይቆጥራሉ። እነዚህ ሰዎች አሚሾች ይባላሉ። በዓለም እጅግ በሰለጠነችው አሜሪካ ውስጥ ሆነው ለምን ከዘመናዊ ሕይወት ጋር ተጣሉ? የአሚሾች ሕይወት የሚመራው ኦርድኑንግ በሚባል ያልተጻፈ ሕግ ነው። ይህ ሕግ ምን መልበስ እንዳለባቸው፣ ምን አይነት ቴክኖሎጂ መጠቀም እንደሚችሉና ከውጭው ዓለም ጋር ያላቸውን ግንኙነት ይወስናል። ኤሌክትሪክ ከውጭው ዓለም ጋር ያቆራኛል ብለው ስለሚያምኑ የኤሌክትሪክ መስመር ወደ ቤታቸው አያስገቡም። ልጆቻቸው እስከ 8ኛ ክፍል ብቻ ነው የሚማሩት። ከዚያ በኋላ በግብርናና በእጅ ሥራ ላይ ይሰማራሉ። ለእኛ የሚያስፈልገን መንፈሳዊ ዕውቀት እንጂ የዱንያ ፍልስፍና አይደለም ብለው ያምናሉ። ወንዶቹ ጥቁር ሱፍና ኮፍያ ያደርጋሉ። ያገቡት ደግሞ ጺማቸውን ያሳድጋሉ። ሴቶቹ ደግሞ ጌጣጌጥ የሌለው ረጅም ቀሚስ ይለብሳሉ። ይህም ትህትናን ለማሳየትና ከውድድር ለመራቅ ነው ብለው ያምናሉ። አንድ የሚያስገርም ነገር አለ። የአሚሽ ወጣቶች 16 ዓመት ሲሞላቸው ራም ስፕሪንግ የሚባል ጊዜ ይሰጣቸዋል። በዚህ ጊዜ ከፈለጉ ወደ ውጭው ዓለም ወጥተው መኪና መንዳት፣ ስልክ መያዝና ዘመናዊ ሕይወትን መቅመስ ይችላሉ። ይህም የሚደረገው የአሚሽን ሕይወት በግዴታ ሳይሆን በምርጫ እንዲቀላቀሉ ነው። የሚገርመው ነገር ግን ከ85% በላይ የሚሆኑ ወጣቶች ያንን ሁሉ የዘመናዊ ዓለም ድምቀት ትተው ወደ ቀላልና ጸጥተኛው ቤተሰባቸው ይመለሳሉ። አሚሾች መድን ድርጅት፣ ኢንሹራንስ ወይም የመንግስት እርዳታ አይፈልጉም። የአንዱ ቤት ቢቃጠል ወይም አደጋ ቢደርስበት መላው ማህበረሰቡ ተሰብስቦ በአንድ ቀን ውስጥ አዲስ ቤት ይገነባል። ይህ ባርን ሪሲንግ ይባላል። ፍቅራቸውና አንድነታቸውን የሚለካው በገንዘብ ሳይሆን በጉልበትና በጊዜ ነው። ለዚህ ነው በብቸኝነትና በጭንቀት መጠቃት በዚህ ማህበረሰብ ውስጥ እጅግ ዝቅተኛ የሆነው። አሚሾች ስልጣኔ ጠል አይደሉም። ይልቁንም ቴክኖሎጂ ቤተሰብና እምነትን ይበትናል ብለው ስለሚሰጉ በንቃት የመረጡት መንገድ ነው። የእነሱ ሕይወት ለእኛ አንድ ትልቅ ጥያቄ ይጥላል። ሁልጊዜ ወደፊት መሮጥ ነው ደስታው ወይስ ባለን ነገር በሰላም መኖር ነው ደስታው? አሜሪካ ውስጥ የሚኖሩ እነዚህ የጥንት ሰዎች ስለ ትዕግስት፣ ስለ ቤተሰብና ስለ ቀላል ሕይወት ትልቅ ትምህርት ይሰጡናል። በካሊፎርኒያ በረሃዎች አቅራቢያ የምትገኘው ሎሚሌንዳ አሜሪካ በውፍረት፣ በልብ ህመምና በስኳር በሽታዎች የምትታመም ሀገር ናት። ነገር ግን በካሊፎርኒያ በረሃዎች አቅራቢያ አንድ ልዩ ከተማ አለች። እዚህ ከተማ ውስጥ ያሉ ሰዎች ከሌላ ከተሞች ከሚኖሩ አሜሪካዎች በ10 ዓመት ብልጫ ይኖራሉ። በ90ና በ100 ዓመታቸው እንደ ወጣት የሚሮጡ፣ የሚሰሩና የነቁ ናቸው። ይህች ከተማ ሎሚሌንዳ ትባላለች። በዓለም ላይ ካሉ 5 ሰማያዊ ቀጠናዎች መካከል አንዷ የሆነችው ብቸኛዋ የአሜሪካ ከተማ ናት። ሚስጥራቸው ምንድን ነው? የሎሚሌንዳ ነዋሪዎች አብዛኞቹ የሰባተኛው ቀን አድቬንቲስት እምነት ተከታዮች ናቸው። ለእነሱ ጤና የሃይማኖት አካል ነው። አካላቸው የመንፈስ ቅዱስ ቤተ መቅደስ እንደሆነ ያምናሉ። ስለዚህ ያንን ቤተ መቅደስ መንከባከብ ትልቅ ግዴታቸው ነው። ከ150 ዓመታት በፊት የጀመሩት የጤና ተሃድሶ ዛሬ ሳይንስ ሊደርስበት ያልቻለውን ረጅም ዕድሜ ሰጥቷቸዋል። የሎሚሌንዳ ሰዎች ምን ይበላሉ? ሚስጥሩ
ቀላል ግን ኃይለኛ ነው። አብዛኞቹ ሥጋ አይበሉም። በመጽሐፍ ቅዱስ ኦሪት ዘፍጥረት ላይ የተጠቀሰውን ዘር የሚያፈራ አትክልትና ፍሬ እንደ ዋና ምግብ ይጠቀማሉ። ለልብ ጤንነት የሚጠቅሙ ለውዞችን አዘውትረው ይመገባሉ። በቀን ቢያንስ 7 ብርጭቆ ንጹህ ውሃ መጠጣት እንደ ሕግ ነው የሚታየው። አልኮል፣ ሲጋራና ካፊን ወይም ቡናና ሻይ በእነዚህ ሰዎች ዘንድ ቦታ የላቸውም። ሰውነትን የሚያነቁ ሳይሆን የሚያደክሙ መርዞች አድርገው ያዩአቸዋል። ረጅም ዕድሜ በምግብ ብቻ አይገኝም። የሎሚ ሊንዳ ሰዎች በሳምንት 1 ቀን ሰንበትን ያከብራሉ። ከአርብ ጀምሮ ሥራ፣ ስልክ፣ ጭንቀትና ቴሌቪዥን ይቆማል። ይህ የ4 ሰዓት እረፍት አእምሮ እንዲያርፍና ማኅበራዊ ግንኙነታቸውን እንዲያጠነክር ያደርጋል። ሳይንቲስቶች እንደሚሉት ይህ ሳምንታዊ ጭንቀት ማራገፊያ ለረጅም ዕድሜያቸው ቁልፍ ምክንያት ነው ብለው ያምናሉ። ይህ ታሪክ ብቻ አይደለም። አድቨንቲስት ሄልዝ ስተዲ የተባለው ግዙፍ ጥናት ለ40 ዓመታት 96,000 ሰዎችን ተከታትሏል። ውጤቱ ምን ነበር? አድቨንቲስቶች ከሌላው ማኅበረሰብ ጋር ሲነጻጸሩ በልብ የመያዝ ዕድላቸው በ50 በመቶ፣ በካንሰር ደግሞ በ40 በመቶ ዝቅ ያለ ነበር። ሎሚ ሊንዳ ውስጥ 100 ዓመት መኖር አስገራሚ ሳይሆን የተለመደ ነገር ነው። የሎሚ ሊንዳ ሰዎች የሚነግሩን ትልቅ እውነት አለ። ረጅም ዕድሜ በገንዘብ የሚገኝ መድኃኒት ሳይሆን በየቀኑ በምንመርጠው ምግብና በምንኖርበት ሰላማዊ ኑሮ የሚገኝ ስጦታ ነው። ሥጋን መቀነስ፣ ብዙ ውሃ መጠጣት፣ ከጭንቀት ማረፍና ለፈጣሪ ምስጋና ማቅረብ። እነዚህ ዕድሜ መጨመርን የሚወሰኑ ነገሮች ናቸው። ለዚህም ሎሚ ሊንዳ መሄድ አያስፈልግም። የሎሚ ሊንዳን ምስጢር ወደ ቤታችን ማምጣት እንጂ። በአሜሪካ ደቡባዊ ምዕራብ ክፍል በኮሎራዶ በረሃዎች ውስጥ ተፈጥሮን የሚገዳደር አንድ ቦታ አለ። ሚሳ ቨርዲ በስፓኒሽ አረንጓዴ ጠረጴዛ ማለት ነው። ነገር ግን የዚህ ቦታ እውነተኛ ድንቅ ነገር በላዩ ላይ ሳይሆን በውስጡ ነው ያለው። ከ1000 ዓመታት በፊት ሰዎች በግዙፍ ገደሎች ግድግዳ ላይ አስገራሚ ከተሞችን ገንብተዋል። እነዚህ ከተሞች እንዴት ተሰሩ? እነማንስ ገነቧቸው? እና ከ600 ዓመታት ኑሮ በኋላ ለምን በድንገት ጥለውን ጠፉ? እነዚህን አስገራሚ ሕንፃዎች የገነቡ ሰዎች አንሲስትሪያል ፒውብሎአንስ ይባላሉ። ከ500 ዓመተ ምህረት ጀምሮ በዚህ አካባቢ ይኖሩ ነበር። መጀመሪያ ላይ በገደሉ አናት ላይ ፒት ሃውስ የሚባሉ መሬት ውስጥ የተቆፈሩ ቤቶችን ሰርተው ይኖሩ ነበር። ጎበዝ ገበሬዎች ነበሩ። በቆሎ፣ ዱባና ቄጠማን ያመርቱ ነበር። ስልጣኔያቸው እያደገ ሲሄድ ግን የመኖሪያ ቦታቸውን ለመቀየር ወሰኑ። ከ1200 ዓመተ ምህረት በኋላ ለምን እንደሆነ ባይታወቅም እነዚህ ሰዎች ከገደሉ አናት ወደ ገደሉ ግድግዳዎች ተዘዋወሩ። እዚያም በዓለም ላይ ካሉ እጅግ አስገራሚ ስነ ሕንፃ ጥበቦች አንዱን ፈጠሩ። ከጠፍጣፋ ድንጋይና ጭቃ በመጠቀም በገደሉ ስር ያሉ የተፈጥሮ ዋሻዎችን ወደ ከተማነት ቀየሩ። ክሊፍ ፓላስ የዚህ ሥራ ቁንጮ ነው። ከ150 በላይ ክፍሎችና 23 ኪፋዝ ለጸሎትና ስብሰባ የሚጠቅሙ ክብ ክፍሎች አሉት። ከ100 በላይ ሰዎች ይኖሩበት እንደነበር ይገመታል። ወደ ገደሉ አናት ለመውጣት መሰላል ይጠቀሙ ነበር። ይህ ለደህንነት ሲባል የተደረገ ዘዴ ነው። መሰላሉን ወደ ላይ ካነሱት ማንኛውም ጠላት በቀላሉ ሊያጠቃቸው አይችልም። በእነዚህ የድንጋይ ቤቶች ውስጥ ያለው ኑሮ ፈታኝ ነበር። ወንዶቹ አደን ይሄዳሉ፣ በገደሉ ላይ ያለውን እርሻ ያርሳሉ። ሴቶቹ ደግሞ ሸክላ ይሰራሉ፣ ጥጥ ይፈትላሉ እና ምግብን ያዘጋጃሉ። እነዚህ ክፍሎች የመኖሪያ ብቻ ሳይሆኑ የእህል ማከማቻ ነበሩ። በየቀኑ ወደ ላይና ወደ ታች መውጣት የየዕለት ተዕለት የሕይወት አካል ነበር። ሚሳ ቨርዲ ትልቅና የበለጸገ ማህበረሰብ ነበረው።
ነገር ግን በ1300 ዓመተ ምህረት አካባቢ አንድ ያልተጠበቀ ነገር ተፈጠረ። በመቶዎች የሚቆጠሩ ዓመታትን የኖሩበትን ከተማ በአንድ ጊዜ ጥለው ጠፉ። ይህ ትልቅ ታሪክ እንቆቅልሽ ነው። ለምን? በዛን ጊዜ ለ30 ዓመታት የዘለቀ አስከፊ ድርቅ ተከስቶ ነበር። ይህም እርሻቸውን በማጥፋት ለረሃብ ዳርጓቸው ሊሆን ይችላል። በቅርቡ የተደረጉ ጥናቶች በጊዜው ጦርነትና ማህበረሰባዊ ውጥረት እንደነበር ይጠቁማሉ። አንዳንዶች ደግሞ የእምነት መሪዎቻቸው ወደ ሌላ ቦታ እንዲሄዱ እንደነገሯቸው ያምናሉ። ምክንያቱ ምንም ይሁን ምን ሚሳ ቨርዲ ለ500 ዓመታት በዝምታ ተውጧል። እንደ አውሮፓውያን አቆጣጠር በ1888 ሁለት ከብት አላቢዎች የጠፋውን ከተማ በአጋጣሚ አገኟት። ዛሬ ሚሳ ቨርዲ የጥንት አሜሪካውያን ጥበብ የሕያው ሙዚየም ነው። የአንሲስትራል ፒዮብሎዋንስ አልጠፋም። የዛሬዎቹ የፒዮብል ሆፕ እና ዙኒ ጎሳዎች ቀጥተኛ ዘሮች ናቸው። ሚሳ ቨርዲ በገደል ላይ የታተመ ታሪክ የሰው ልጅ ተስፋና ጥረት ውጤት ሆኖ ይኖራል። ቫን ላይፍ በየቀኑ ጠዋት ስትነሱ የምታዩት መስኮት ተመሳሳይ ነው? ለአብዛኛው አሜሪካዊ ኑሮ ማለት በቤት ኪራይ፣ በክሬዲት ካርድ ዕዳና ከጠዋት እስከ ማታ በቢሮ ስራ የታሰረ ነው። ነገር ግን ይህን ሰንሰለት በጥሰው ቤታቸውን በሻንጣ ጠቅልለው መኪናቸው ውስጥ የከተቱ በሺዎች የሚቆጠሩ ሰዎች አሉ። ቫን ላይፍ ይሉታል። ለመሆኑ በአራት ጎማዎች ላይ መኖር እንዴት ይቻላል? ይህ የኑሮ ዘይቤ በሁለት ምክንያት የመጣ ነው። አንደኛው የኢኮኖሚ ጫና ነው። በአሜሪካ ትላልቅ ከተሞች የቤት ኪራይ ጣሪያ በመንካቱ። ሁለተኛው ደግሞ የዲጂታል ዘላንነት ነው። ኢንተርኔት ካለ ከየትም ቦታ ሆነ መስራት ትችላለህ። ታዲያ ለምን በአንድ ቦታ ትወሰናለህ? አንድ ተራ የጭነት መኪናን ወደ ቤት መቀየር የጥበብ ሥራ ነው። አነስተኛ ቦታን በአግባቡ መጠቀም ትልቁ ፈተና ነው። ኢነርጂ በጣሪያው ላይ የሶላር ፓናሎችን በመግጠም ለላፕቶፖችና ለፍሪጅ የሚሆን መብራትን ያመነጫሉ። ምግብ ባለ 2 ማገዶ ጋዝና ትንሽዬ ሲንክን በመጠቀም ልክ እንደ ማንኛውም ቤት ጣፋጭ ምግብን ያዘጋጃሉ። መኝታቸውም ቢሆን በቀን ሶፋ፣ ማታ ደግሞ አልጋ የሚሆን ታጣፊ የቤት ዕቃዎችን ይጠቀማሉ። ይህ ኑሮ ጥቂት ዕቃ ብዙ ትዝታ የሚለውን ፍልስፍና በተግባር የሚያሳይ ነው። የቫን ላይፍ ትልቁ በረከት የጓሮ በሮትን በየቀኑ መቀየሩ ነው። ዛሬ በበረዶ የተሸፈነ ተራራ ስር ካደሩ ነገ ደግሞ በበረሃ ጸጥታ ውስጥ ይኖራሉ። ሰኞ ጠዋት ስራዎትን የሚጀምሩት በታላቁ ግራንድ ካንየር ዳርቻ ሊሆን ይችላል። ይህ ኑሮ ዘይቤ አሜሪካን በቱሪስት አይን ሳይሆን በነዋሪ አይን እንድታዩት ያደርጋል። ነገር ግን ኢንስታግራም ላይ የምታዩቸው ፎቶዎች ብቻውን እውነት አይደሉም። ቫን ላይፍ ከባድ ፈተናዎች አሉት። መታጠቢያ ቤት በየቀኑ የት ትታጠባለው፣ የት ሽንት ቤት እሸናለው የሚለው ትልቁ ጥያቄ ነው። ብዙዎች የጂም ቤት አባል በመሆን እዛ ይታጠባሉ። ብቸኝነት ሁልጊዜ መንገድ ላይ መሆን ከቤተሰብና ከጓደኛ ያርቃል። መካኒክ መኪናው ቤቶ ስለሆነች መኪናው ሲበላሽ ቤቶ ተበላሸ ማለት ነው። በዛ ላይ ደግሞ ደህንነቱ አስተማማኝ የሆነ ማደሪያ ቦታ ወይም ፓርኪንግ መፈለግ የየቀኑ ስጋት ነው። ቫን ላይፍ ለሁሉም ሰው የሚሆን አይደለም። ነገር ግን ለብዙ አሜሪካን ወጣቶች ይህ ኑሮ ከአንድ ቦታ ከመቀመጥ ይልቅ ዓለምን እያዩ ራስን መፈለግ ነው። ሕይወት በጡብና በሲሚንቶ ቤት ውስጥ ብቻ ሳይሆን በአራት ጎማዎች ላይ ትርጉም ሊኖራት እንደሚችል አሳይተዋል። ለዛሬ ይዤላችሁ የቀረብኩትና የአሜሪካን ያልታዩ ገጾች የተመለከትንበት ቪዲዮ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን በኮሜንት አሳውቁኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ